እኔው ጋር የምለው ነው እና ብቻውን ነበር ማግኘት የምፈልገው። ያም ሆነ ይህ ግን የሆነ ክስተት ነው የሚፈጠረው። ገባሽ? አንቺ ሴት ልጅ ነሽ አይደለ? ቆም ብለሽ ራስሽን ይሄ ነገር ባደርገው ልክ ነው ባላደርገው ልክ ነው የሚለውን ነገር ከአንተ ጋር ግን አልጨረስኩም። ከእሷ ጋር ሆነ እንድታገኘኝ ሳይሆን ብቻ እንድታገኘኝ የቤተሰብ ጊዜ እንዲኖራ ነው የምፈልገው። እሺ ግን ተመቸተልቻ? ይኸውልህ የማይሆን ነገር አታውራኛ። አሁን በቃ ተናገር ያለው ለእሷ የሚሆነው ነገር ተናገር ያለሁ። መልካም ሴት ናት፣ እናት ናት፣ ሰው ናት። አልደበረሽም ነው? ስለመደበሩ አይደለም እኮ አንተ ምን ሆነሃል? እንዴት ነው ምንም ምለው ቃላት ነው ያሳጣኝ አብርሽ። ልጅቷ በርግጥ እኔም ቃል ነው ማጣላት የምሬ ነው። ብዙ አንቺ ብቻ ስታወሪ ሳይሆን እኔ ራሴ ቃል ያጥረኛል ስለ ፍቅር። ባይዘው አያችሁ እኔ ብቻ አይደለም ለካ ስሜቱ እኔ ብቻ ይመስለኝ ነበር። ያው ታላቀቴ ራሱ ቃል የለኝም ስለሷ ሳወራ እንባውላ ልተናነቃት ይችላል። ብዙ በቃ ችግር። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ አላችሁ? እኔ ያለውኝ እግዚአብሔር ይመስገን። እኔ ብለሽ ብዙነት ብዙዬ ጉማሬነት ጉማሬቲ አንቺ ማለት ነው። አንቺ ለመጣውላ ሴት ውሳኔና መፍት ጥያቄና ወሳኝ ከከሌጋውን ከከሌጋቱን ከአብርሃም ጋር አንድ ላይ ነው እንዴ? ከሴቶቹ ጋር ብትሽ ምትጋፈፊ መፍቱ ነው። እንዴት እንደሚነቀሽ አየሽ? እንዴት እንደሚነቀሽ ሲያወራሽ በንቀት ለሚመልሰው መልስ ክብር የሌለው ለሚያደርጉት ነገር እንደ ታላቅ ማያዩሽ። እኔ ልሽ ታላቅት ነኝ፣ እኔ የምወስንልህ፣ እኔ ነኝ የምፈርድ። የዛሬ አመት ምናምን ከሩታ ጋር ካልሆነ ሩታ ትሻላለች እኛ እንወዳታለን ስትይ ነበር። የሆነ ሰዓት ላይ ቀይረ ብለሽ ኤርሜላን ከወደደ እኔም እወዳታለሁ አልሽ። የአቢው ቀዝቀዝ አለ። ዛሬ ደግሞ ወደ ፍቅር አይዲያ መጣሽ። ዛሬ ይደብራለት። ይሄ የፋሚሊያችሁን መዋረድ ነው እያሳያችሁ ነው ያላችሁ። ይደብራል። ልጁ ክብር የለውም። እንኳን ለአንቺ ለአባት እና ለእናቱም ክብር የለውም። ለዚህ ባትጫኙ ከፈለገው ሰው ጋር ቢሆን። ፍቅር ደግሞ ያለችው ባለፈው እንደመጣችው ሴት እንደዚህ አድርግ ብለሽ አንድ አይነት አመለካከት እንዳተኛለች። እውነቷ ነው። ፍቅር አብርሃም ይፈልጋት ለእብደቱን ለማራመድ ነው። ተመችታኛለች። እስከሆነ ሰዓት ላይ ድራማ ይሰራሉ። ዩቱቧን ከፍ ታደርጋለች፣ ትሄዳለች። እሷ ፒስ ነው። ቲጂ ስትባል የምትሄድ ነው፣ ስትባል የምትመጣለች። እንደ ሩተን እንደ ሄርሜላ እንደዚህ ብላ አልተጣበቀችም። እኔ ፍቅርን አደንቃታለሁ። ባለፈው ጊዜ መሬት ተሰንጥቆ ይዋጠኝ ከአብርሃም ጋር አልሆንም ብላ ተነስታ ፍቅር ከህይወታችሁ ወጥቻለሁ ስትል አንድ የሩታ ተመልሳ ከዛ በኋላ ደግሞ ተጋባን ብለው ደግሰው ምናምን ከዛ በመጨረሻው ደግሞ ተለያየን ብለው ተፋታን ብለው ሰው ከተፋታ ከአንድ ወንድ ጋር ምን ይሰራል? ምንም አይሰራም። ስለዚህ ፍቅርና አብርሃም ይመቻችሁ፣ ትችላላችሁ ነው ያልኳችሁ። አሰቃዩአቸው። ቡዜም መሰቃየት አለባት፣ ሩታም መሰቃየት አለባት፣ ሄርሜላም መሰቃየት አለባት። አንደኛ የስራው መጥፎ ቡዜ ነች። ቡዜ ልካለሽም ውጪ አገባሽ ውጪ አገባሽ። እኔ ታላቅ ማየው ወንድሟን በውስጥ ተመክራለች እንጂ ቪዲዮ ይዛ መጣ አትልም። ሲገርም አትልም። እንደዚህ ትመክራለች በውስጥ። ከዛን ደግሞ ትልቅ ልጅ ነው ራሱ መወሰን ይችላል። ከፈለገው ሴት ጋር መሆን ይችላል። ግድ የለም እኮ ግድ የለም። በአሁን ሰዓት የሀገሬ ልጆች እናትና አባታችሁን ከእናንተ ጋር መኖር አልፈልግም ተከራይቼ መኖር እፈልጋለሁ ሂጂ ነው የምትባለው። ከ18 ዓመት በኋላ እንደውም ከተቀመጥሽ እንዴት እንደሚጠሉሽ እንደዛ ነው። ለዚህ አያገባሽም እንጂ ሩታና አብርሃምንም ያለያየሽው አንቺ ገብተሽ ነው። የአብርሃም ቤተሰብ እንዳለ ገብታችሁ የምትወስኑት እናንተ፣ የምታስታርቁት እናንተ፣ የምታጣሉት እናንተ፣ የምታፋቱት እናንተ፣ የምታጋቡት እናንተ። ከዛን አንዷም ስትመጣ አሁንም አሸብርቃችሁ ለሄርሜላ ሲንበረከክ ቆመሽ እያጨበጨብሽ አልነበር እንዴ? የምታረጉ ነገር ትክክል። አንቺ ልጅ ያለሽ አይደል ስትያት፣ አንቺስ ሁለት ልጆችሽ ሴት ልጅ ወልደሽ ለአቅመ አዳም እየደረሰችልሽ ያለችሽ ሴት ልጅ ወልደሽ አይደል እንዴ? ሴት ልጅን እንኳን አደረጋት እንኳን በደላት ጥፋት አለባት ምትይው ያንቺ ሴት ነገር ሲከፈልላት እንደ ሩታ ታያለሽ። ስለዚህ አሁን ላይ ለኔ ሩታ ጀግና አይደለችም፣ ሄርሜላ ጀግና አይደለችም፣ ቡዜ ውርደታም ናት፣ አብርሃም ጀግና
ለምን ብትሉ አንድ ኬት ግባ የማይባል ሰው 3 ሰውን ሲያንበረከክ ስታዩ ምንድን ነው ይባላል? ጀግና ማነው? አብርሃም። ክብራቸውን ማስጠበቅ ያለባቸው ሴቶች፣ መሸሽ ያለባቸው ሴቶች በቃ እንዳያችሁት ነው። ለዛ አብርሃም ለእኔ አንደኛ ነው። አልፈልግም ብለው ከፈተች በኋላ መልሳ ከኔ ጋር ካልሆንክ እሺ፣ አልፈልግሽም እያላት ሄርሜላ ከኔ ጋር ካልሆንኩ ምንድን ነው? አንድ አይነት አይዲያ ነው። ደግሞ ሩታና ሄርሜላ ጓደኛ ናቸው። ጥሉኝ ከፈለጋችሁ፣ ለእኔ ግድ አይሰጠኝም። ግን እውነቱን ተናገሩ። ልጆቹ የዚህን ያክል ፊልም አይሰሩም ነበር እናንተ እውነቱን ብትናገሩ። ሩታ ጀግና፣ ሩታ ተረግጣ ስትመጣ፣ ሩታ አስረግጣ አብርሃም ስትመጣ አብርሃም ጀግና፣ ሄርሜላ የሆነ አይዲያ ስትመጣ ሩታ ሄርሜላ የፍቅር መስራች እያላችሁ ልጆቹን ወደ ዝሙት፣ ወደ ማይሆን ነገር፣ ወደ መመሰቃቀል አስገባችሁት። ኦዲየንስ ስለሆናችሁ አብርሃም ለኔ አሁን አንደኛ ነው።